ባሃታ ወራልጋ አምነዋለሁ ፍቅረኝ ከርታኝ ወንስ ሲበላሽ አረቄ ብቻ ነው አላለላሽ። ቴፍ ሁለት እንቁላል አላት። ሁለቱም እንቁላል ቢሰበር ስንት እንቁላል ይቀራታል? ይበላን የተሰበረ ወይስ ወድቆ የተሰበረ? ሰላም እንዴት ናችሁ? ውድ የቲክቶክ እና የዩቲዩብ ቤተሰቦቻችን እንዲሁም ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ካላችሁ ሰብስክራይብ በማድረግ ይሄንን ፈታ ዘና ያለ ቤተሰብ መቀላቀል ትችላላችሁ። ዛሬ አዲስ ሜንሽን ያደረጋችሁን ቪዲዮ ይዤላችሁ መጥቻለሁኝ። አብራችሁ እንድትቆዩ እጠቁማችኋለሁ። ይመቻችሁ። ጌሾ ወቀጣ በርበሬ ነው በርበሬ ወቀጣ አንድም ሰው አይመጣ ጌሾ ወቀጣ በርበሬ ነው በርበሬ ፍሪክ መሳያ ነው መጤ ማሰችን ተላጠት እንጂ በኢየሱስ ክርስቶስ ደስማ ጓደኛዬን አምነዋለሁ ጋዴም ከብት ህንቡት ህንጭጭ ነው አንተ። ለዚህ ነው ኑሮር ማላብነት ማን እንኳን ጓደኛዬን ስለዚህ ድረስ ነው የሚያምነው። እንሰማለን እናያለን ግን አንፈርም። ቀዩ ማጂክ ላሳይሽ። አይን አለም ኧረ ነይ እነን ፋራዩ እንደው የማንም መቀለጃሉ አንተ እና አልቱልቱላ አሌክ አይን አለም ኧረ ጉድ ፈላልሽ። ምንድነው? ተው ልደግመው ነው አልፈልግም። አይን አለም ረበስ ኧረ እባክሽ ነይ። ምን ማድረግ ይቻላል? ኖ እርኩስ መንፈስ ነው ይሄ። የሰይጣን ስራ ነው። ተው ከሃይማኖት አተ እንዴም ይቻላል እንዴ? እስቲ ኮሜንት ላይ መልሱልኝ። እየሰረቀን ነው ስልክ። መለሰ ማን ሰው ተፈራውሰ ወይኔ እንዴት እንደዚህ ይቻላል እንዴ? ምን አስበው ነው? አዳቢ ስልክን ቻርጅ ላይ ግን ማለት ነው ገባረ ሰ የሚያመነጨው ልጅ ተገኝቷል። ቴክኖሎጂ በቃ እኔማ አምቡላንስ ሆብኛል። አንተን እጄ ያመጣለሁ እንጂ አይነካለነ ልህን ውስጥ ተመልከቱ። በባሃይ ተወራልጋ በባሃይ ተወራልጋ እንዴት ነገር ለሊት ዋ ሶስት ጊዜ ዋ ብዬ ነው የምለው። ዘፈና ና ምንድነው አይ ምን ማድረግ ይቻላል? አንደዛ አይነት ያለበት ሰው ካናል ብቻ ግን እስከዚህ ማውቆ ነው። እባክህ አንተ ልጅ አርቄ አጠጣ። በዚሁ ከቀጠልክ ይወጣል ፊንጢጣ። ፍቅረኝ ከርታኝ ወንስ ሲበላሽ አረቄ ብቻ ነው አላለላሽ። አሁን ልፍጠርብህ በኩርኩም ላሽ ወይስ ትላለህ ካጠገቤ ላሽ? አልልም ካጠገቤ ላሽ እንደውም ብር ስጠኝ በካሽ። ለአንተ ከምሰጥ ብር በካሽ ለበል እንዴ በክላሽ እኔም በክላሽ ክላሽ መስመቀመጥ ጀመረ። አረቄ ሳይጠጡ ሰካራምን ማማት ትልቁ አለማወቅ ትልቁ ስህተት። በአምሌ ቲቪ ኢትዮጵያ የገባችሁ ኮሜንት ላይ ጻፉልኝ። ሐሳቡንም እየገባኝ አይደለም። እንደዚህ ይቻላል እንዴ? ምን አስበህ ነው? ኮሜንት ላይ ጻፉልኝ። ተጋብ ችግር አናት ላይ ሲወጣ እንዴት ነሽ? መልሼ ልደውልልሽ እንዳይቆጥርብሽ።
እኔማ በዚህ በእናትህ ቤተ መንግስት የሆነ ቤት ውስጥ ነው ያለሁት። አንተ ብትመጣ ደግሞ ይዤ ብመጣ በር ላይ አያስገቡም። ስለዚህ በቃ ቴሌብር ሊሆነ ብር ትራንስፈር ላድርግልሽ እዛው ከየመናሹ ጠላ ቤት ተመቻቻ አንቺ እዛው ማለት ነው። በቃ እሱ እያከክ ጠብቀኝ። ካልገባ ችግር የለውም። ቢያስገቡሽ አሪፍ ነበር። ቻው በቃ ቻው ቻው ቻው። ምንድነው እየጠራው ጆሮ አይሰማም? እንዴት ማን ነው ደግሞ አንተን ያመጣብኝ? ሴት አስተናጋጅልም እንዴት? ማናጀሩን ጥራልኝ፣ ማናጀሩን ጥራልኝ። ሴት እንዲያስተናግደኝ ነው የምፈልገው። ይቅርታ አሁን እነሱ ስላልገቡ ነው። ምን ላምጣልሽ? እሱ የሽቶ ዕቃ የሚመስለውን ነገር አምጣ ውስጥ። ይሄ ነው? አዎ ይሄ ስካይ ቮድካ ነው። ኧረ አውቃለሁ። በእናታቸው እኩል ምንድነው መጠጫ ምናምን ይዘና። እሺ እሺ፣ ይሄው አባሉ ያው ላምጣልህ መጠጫ። ሴት የሌለበት ቤት እኮ ያው ምንድን ያልሽው ስሙ? ስካይ ቮድካ 2000 ብር ይያል 1500 ብር ይሁን 1200 ብር ምን 300 ብር 200 ብር ሊሆንም እኮ ይችላል። እንዳልሽው አትፍራ ጠንከር አንተ ሂሳብ አምጣልኝ። ምን አይነት በቃ ዛሬ ልታሳብደኝ ነው? እንዴት? እሺ እሺ አባ ምን አይነት ቤት ውስጥ ነው የመጣው? በፈጣሪ ይቅርታ ይኸው ማን ምንድነው 7 ብሎ ይሁን ዜሮ? ወይኔ ጉድ ሆንኩ። ኧረ ወይኔ ባልተፈጠርኩ። ሄሎ ወንድሜ፣ ኧረ ጉድ ሆንኩልህ። ኧረ ሞትኳት ወንድሜዋ። ማይጠጣውን ጠጣሁት። በህይወት ዘመን የመጣህበትን አትርሳ። ከጠላ ነው እንደዚህ ማግጬ እንደዚህ የሆንኩት ወንድሜ። የሰው ልጅ መምጫና መሄጃው አይታወቅም ብራዘር። ምንም ቢሆን ምንም ነገር ላይ እንዳትከዳ ወንድሜ። በቃ አንተ የሚጠበቅብህ የሰፈሩን ሰው ሁሉንም ንገራቸው። ነጠላ ዘቅዝቀው ይምጡ። ምን ህይወት አለኝ እኔ? የት ይደርሳል የተባልኩት ልጅ ባጭር ቀረው ወንድሜ በማይረባ ነገር። ምን ማድረግ ይቻላል? ተጨልቻለሁ እንጂ ለዝም ብቻ ግን ይመጃችሁ። ሰላም ነው? ሰላም ነው። ዛሬ አሪፍ ግጥም ያለኝ ለእናንተ ግጥም። በቃ ዛሬ እኔም ግጥም አለኝ። አንተማ ስለ ህይወት ነው። ዝም ባል ምንድነው ስለምትወራኝ? ስለ ህይወት ግጥም ህይወትን ልጋፈጥ ከቤቴ ወጥቼ ባሩ ጋር እንደደረስኩ ባብጢሜ ወድቄ ይኸው መጥቻለሁ አበሩንም ሳሩንም ግጬ። አንተ እኮ ክትነዛ እኮ ነህ። አመሰግናለሁ። አመሰግናለሁ። እራስቸው ሰላም ነው? ሰላም ነው። ግን ለግጥም አጨብጭበናል። ሳናጨበጭበናል። ቀጥልበት። ግጥሙ ተመችቶኛል። ግን ሰላም ነው። ገብቼ ልጥ ብዬ ልተኛ ወይስ ወደ ስራ ልሂድ? ማከለተኛ የራሱ ጉዳይ ሲያመጣኝ ነው። ግን አሁን ልተኛ። ኧረ ምንም አይመጣም። ግን የቤት ኪራይ አባቴ አምጥቼ ነው የምከፍለው። የቤት ኪራይ አነሳህባ ከመተኛት በፊት። ወደ ስራ ልሂድ። እንጀራ ይሆናል፣ የቤት ኪራይ ይሆናል። ቤት ሂድ ወደ ስራ። እማማ እስካሉ እንዴት አደራችሁ? ሰላም ነው ወይ? እንዴት አደርኩ? በቃ ወደ ስራ እየሄድኩ ነው። ቤቱን እያያችሁልኝ። እሺ እሺ፣ መልካም ነው። እሺ፣ አመሰግናለሁ። ደህና ዋሉ። እንግዲህ ምን አገባኝ? እዚህ እሱን ጓታ እኮ ሰዓት ሄደ። እኔ ግን እዚህ ብተኛ ነበር። እንዴት ይመቻል ቦታ። እንዴት ደስ ይላል። አረፈደ። በእናትህ ሂድበት ቶሎ ወደ ስራ ልትሄድ ይችላል። ነው እዚህ ጋር ሰው እየመጣ የሚሸናብን እንዴ? አራግማማችሁ ስፍ እረ በለው። እዚህ ጋር ደግሞ እንዴት ነው የሚገመው? በእናታችሁ ሰው ቤት በኩል ስራ ሄድ እንድቀር እንዴ? አይ ለስራ በሉ። ደህና ዋሉ። ረስቼ ለካ ስራ የለኝም። እንደዚህ ይቻላል እንዴ? ሰው ይረሳል እንዴ? ለካ እንደዚህ አዳውሩት። ለካ ስራ የለኝም። አሪፍ አሁንም ማሸሽቷል ደርሷል ግማሽ ወይ እንደገና ተሰሪ ብሩን ልስጥሽ ተይው
እሺ ዘመጅቶኛል። ቀጥሉበት። ሌላ ምን ደላላ ምንድን ነው የምጎሽማት? ለእኔ አይደል? ትንሽ ላውድ ስፒከር ልትልኩ ነው። ሰላም ነው። የሚገርም ሰው ነው ያመጣለት። የበግ ድምፅና የአውሬ ድምፅ በመቀላቀል አርሶ ትሰራለች። በጣም ባለሙያ እንዴ! ሰውዬ ሞዴል ነው፣ ሰራተኛ ነው። አንቺ ምንድን ነው የምትሰሪው? ሽንኩርቱን እኮ ባራቶሪ ማጥለያው ምንድን ነው ፊትሽ ላይ ያደረግሽው? አይኔ እንዳይቆጠቁጠኝ ጋሼ፣ አይኔ እንዳይቆጠቁጠኝ። እሺ ሳፋውስ ምንድን ነው የጣልሽው? ኧረ አይደለም ጋሼ፣ ስጋ ወጥ ልሰራላችሁ ብዬ ዋይፋይ ሄደ ከየቱ በውርጅ በሳፋ ቀጣሽ ነው የምትሰሪው? አይደለም ማስታጥልልኝ እኮ ልሰራ። ልጅ ወጥ እኮ እዛ ሻወር ቤት እየተፈራረቀብኝ ነበር። ቤት በኩል ስራ ነው ልስራ። ሰራተኛ ነው እኔ ቆም ሰራተኛ እኔ እኮ ምን እንደምሰራ እኮ ነው ያላቀም ጋሼ። ምንድን ነው የሚሉት እንዴ? አያስጨንቁኝ እንጂ። ምንድን ነው የምትሰሪው? ስጋ ፍርፍር አይደለ እንዴ? ስሪ ብዬሽ እኮ ስጋ ፍርፍር ለመስራት መጀመሪያ ውሃ መቀቀል አለብኝ እኮ። ምንድን ነው የሚሉት? ካልሆነ ይልኖታለሁ በቃ። እኔ እንደውም እንዴ እኔ እኮ 7 ዓመት የተመሰከረ እንዳይማቱ ጋሼ። በነገራችን ላይ ከዩቲዩብ ካላየን አንሰራም። የሰራተኞች መብት ይከበርልን እያለ ነው። እኔ አይደለም እሷ ያለችው። እንካ ሰላምትያ በምንትያ በካሳ ምን አለ በካሳ ሰምቻለሁ። ደግሞ አልጋ ላይ ስፈሳ እንዳላራ ይሄ ነገር ሃይ የሰፈሬ ልጅ ሃይ you know what በጣም ነው የታዘብኩሽ። አንድ ሰፈር ሆነን እስከ ዛሬ አወርተሽኝ አታውቂም። ኒንጃ እንዴት ባለጌ ነው ምናምን ሲባል ስለምሰማ እዚህ ጆአናም ሰፈር የሚወራውን ተምኛለሽ። ምቀኛ ብቻ እኮ ነው የሞላው እንዴ። እኔ አሁን ራሱ ከጂም ሊመጣው ነው ጡንቻ ይነኪው ዳሰማቸ አይሻ አላልኩሽም? አይሻ እናቴ ትሙት ስፖርተኛ። እስቲ አሁን ደግሞ አንቺ ልንከው። ኧረ አንቺ ራሱ ስፖርተኛ ነሽ። እሺ አሁን ደግሞ ዳረቴኝ ነው ዳረቴኝ ማለት አሪፍ እንዴ። ምን ሆነሻል አንቺ? የስፖርተኛ ደረት እኮ ነው። እኔ አሁን ደግሞ በተለይ አንቺ ልንከው። ዘገምተኛ ምን ማድረግ ይቻላል? አንደ ከሆነ ብራል ነው። በ5 ዓመት ከማዘርጋ ጫማለት ገዛ የሚበራው ይልልስ ምን ማልቀስ ነው ወይስ ምን ይሻላል? እኔ ቁጥር ነኝ። እሺ 2 ሲደመርብኝ 4 ሆናለሁ። እኔ ማን ነኝ ይላል ጥያቄው። እማዬ እና ማን ነኝ? እውነተኛ ስምሽ ነው እንዴ? ምነግርሽ አትቀልድ። ተው እኔ አንድ ቁጥር አሰብኩ። ካሰብኩት ቁጥር ላይ 2 ሲቀነስ 3 ይቀራል። ያሰብኩት ቁጥር ስንት ነው? አንድ እንዴት ሆኖ እባክህ ነኝ ልጅ እንዴት ሆኖ አንድ መጣል? አንድ ቁጥር አሰብኩ አላልሽም እንዴ? ታዲያ ደንበል ለምን ይወርሻል? የመጨረሻውን ልጠይቅ። እሺ አስቴር 2 እንቁላል አላት። 2ቱም እንቁላል ቢሰበር ስንት እንቁላል ይቀራታል? ሊበላ ነው የተሰበረ ወይስ ወድቆ ነው የተሰበረ? ሊበላ ነው። ሆዶ ተሰበረ ነው ያልኩህ አይደለ? በቃ ተሰበረ። 2 እንቁላል ነበራት፣ 2ቱም ተሰበረ። ስንት እንቁላል ቀረ? 2 የተሰበረ እንቁላል። ከተሰበረ እንቁላል ምን ይቀራል? ሊበላ ነው ወይስ? አረው እኔ ስሞትል ትገላገላለህ የዛን ጊዜ። እሺ ቀልደው ሊበላ ነው ወይስ ተሰብሮ ነው የወደቀ? አተ የፈለግከውን አዘጠጣሽ እግርን ሰቅላ አንተም ጠጣሽ። የፈለጋችሁትን ያሉሽ ግን እኮ ብር ያንሰናል። ያው ብር ያንሰናል። የዚህ እንኳን የለም ምንም ብር። በቃ ነው ያለው። የትም ወጥቼ መጥቶ በቃ 10 ደቂቃ ጠብቀኝ። እዘዝ መጥቶ የፈለግከውን እዘዝ። የፈለግከውን ሁለት አንችልንማ 3 አድርገው ማን የለዚህ ወይኔ
የፈልጋችሁትን ጠብሽ አመጣ ብር? አዎ አመጣሁ። የቴም ወጣሁ። ግን እኮ ያንሰናል፣ ብዙ ነው የጠጣን። ያንሰናል። ይኸውልህ ብር መጥቶ ራሱ ያንሰል። እሱ ደክሟል እኮ። በቃሽ አሁን እንደገና ወጥቼ መጣሁሽ እና እንዘር። በቃ የፈልጋችሁትን እንዘር። አስተናጋጅ ሁለት ጨምሪን፣ ሁለት ከቴማን የሚሰራ ይመስለኛል። ኧረ የቴማ አልሰራም። መጣሁ ጋሽ። ኧረ አልመታኝ እና ምንድነው? ኧረ ጋሽዬ እስከ ሰኔ 23 ነፍሴን አቆይልኝ እንዳገልኝ ጋሽዬ። በል ተናገር። ሁሉ ስፖርት ከሚያዝያ 3 እስከ ሰኔ 23 ትልቅ ሽልማት አዘጋጅቶልናል። ሽልማቱ ተናገር። ሽልማቱ አዲስ BYD 2024 ሞዴል የኤሌክትሪክ መኪና፣ የኤሌክትሪክ ሞተር ሳይክል 10,000 እስከ 50,000 ገንዘብ ሽልማት ራሱ አሉ። እና እንዴት ነው ምሸለም? በዚህ ሊንክ በመመዝገብና ዲፖዚት በማድረግ ብቻ ማሸነፍ ትችላለህ። ብዙ ዲፖዚት ባረክ ቁጥር ደግሞ የማሸነፍ እድል ይሰፋል። መልካም እድል ጋሽ። በነገራችን ላይ ማለት ነው በነገራችን ላይ ቪዲዮ ሜንሽን እያደረጋችሁ በእናንተ ሜንሽን ያደርጋችሁ ቪዲዮ በሙሉ እናያለን። ምንም ነገር ሳንቆራረጥ ሳንቀንስ ሳንጨምር ሁሉንም እናያለን። ቪዲዮ ሜንሽን እያደረጋችሁ በቀጣይ እንደገና ሰብስክራይብ አድርጉኝ።